ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ለማዲያት በጣም ፍቱን የሆነ መድኃኒት ይዤላችሁ መጥቻለሁ። በጥቅል ጎመን የተሰራ ነው። ይሄው በዚህ ይችንን ብቻ ቀቅዬ ለ20 ደቂቃ ያህል ነው የቀቀልኩት። 20 ደቂቃ በደንብ አበስዬ በደንብ ትክትክ ሲልልኝ ያው እንትን አልኩት አወጣሁት። በደንብ አንተክትኬዋለሁ። ለ20 ደቂቃ ያክል መንተክተክ አለበት። እንደምታዩት ይሄን ይመስላል። ከ20 ደቂቃ በኋላ በደንብ በስሏል እና ጥቅል ጎመኑ ከበሰለ በኋላ አውጥቼ እንዲቀዘቅዝ ለተወሰነ ለአንድ 10 ደቂቃ ሞር ደግሞ አቆየሁት። እስኪ ቀዘቅዝ አብሮ አቆየሁት። ከውሃው ሳለ እንትን ሳልለው ማለት ነው። ከጥቅል ጎመኑና ውሃውን አብሬ አቆየሁት። ከተወሰኑት ደቂቃ በኋላ እንዲሁ እንደምታዩት ወደዚህ ጥቅል ጎመኑን አንስቼ ወደ ኩባያ ልቀድቼ ላሳያችሁ ነው። ይኸው እንደምታዩት ውሃው አያችሁት፣ ከለሩ ኦልሞስት ወደ የጥቅል ጎመኑን ከለር ይዞታል ውሃው ማለት ነው። እና እንደዚህ እንትን ብዬ ጭምቅ አድርጌ ይኸውላችሁ ውሃው ማለት ነው አቀዝቅዤ ይሄንን ጥቅል ጎመኑ ደግሞ እንደምታውቁት ምንም እንደምታዩት መልሶ ጥቅም ላይ ይውላል ማለት ነው። እዚህ ጋር ነጭ ሽንኩርት፣ ቃሪያ፣ ዘይት አድርገን ራሱን ምግብ ላይ ይውላል፣ አይጣልም ማለት ነው። ውሃውን እንጠጣዋለን። በውስጥ ለሚመጡ ማዲያቶች ተብሏል። እስኪ ጋይስ እኔም ዛሬ ነው የምሞክረዋለሁ። አብረን ቻሌንጅን ተቀላቅለን እንጠጣ እስኪ እና በምን ያህል ጊዜ ከፊታችን ላይ እንደሚያስወግደው እኔም ማዲያት ስላለብኝ የማዲያት እንትኖችን ሁሉ ጊዜ እየተከታተልኩ ማመጣላችሁ። ይኸው እንደምታዩት ነው። አቀዝቅዛችሁ ብቻ መጠጣት ነው። ኤቭሪዴይ አንዳንድ ኩባያ መጠጣት ኤኒ ታይም፣ በየትኛውም ሰዓት ነው የሚጠጣው። በምሳ በፊት ከምግብ በኋላ ምናምን አይልም እና ያው እስኪ አብረን እንሞክርና እንደው ቶሎ ያስለቀቀለት እኔ የለቀቀለት ሰው ነግረኛለች። ለዛ ነው ይሄንን ነገር እስኪ በቃ ልሞክር ብዬ በሕክምና ሞክሬ አልተሳካልኝም። አሁን ደግሞ እንግዲህ እነዚህ በቤት በሚሰሩ ነገሮች ይሄ እና እነዛ በቀደም ማብሽ ይሰራውላችሁ፣ ሌላም ደግሞ እንሰራለን፣ ቀጣያለን። እንደዛ እያደረግን ውበታችን ጠብቃለን። ጋይስ ተከታተሉኛ። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ማለታችሁን አትርሱ። ላይክ በሉልኝ፣ ኮመንት ስጡኝ፣ አበረታቱኝ። እወዳችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ስደት ያለን እህቶች ራሳችን መጠበቅ ወደኋላ እንዳንል፣ በየትኛውም ቦታ ብንሆን ራሳችን መጠበቅ አለብን። ሰላም ሁኑልኝ። ሰላማችሁ ይብዛ። ቻው ቻው።